ሰባተኛ ያልተዘጋ ፋይል ነው። አንድ በሳይኮሎጂ ዜገርኒክ ኢፌክት የሚባል አለ። ምንድነው የሚለው ያልጨረስናቸው ስራዎች ያልጨረስናቸው ኮንቨርሴሽኖች ክፍት ሆነው ነው የሚቆዩት። የሆነ ስራም እየሰራ ቢሆን ደጋግመን እነሱን ነገሮች የማስታወስ እድላችን ይጨምራል። ይሄንን ሳነብ በጣም ሪያላይዝ ያደረኩት ነገር መሰላችሁ ሰክሰስፉል የምላቸው ሰዎች ሃስለሮች በቃ ሪሊ ስራ ላይ አደገኛ በጣም ጂኒየስ የሆኑ ሰዎች ማለት ነው ቴክስት ለመመለስ ፈጣን ናቸው። ኢሜል ለመመለስ ፈጣን ናቸው። ስልክ ለማንሳት ፈጣን ናቸው። እንደምታስቡት ቢዚ የሆነ ሰው በጣም ብዙ ነገር የሚሰራ ሰው ቴክስት አይመልስም ብላችሁ አታስቡ። ለምን መሰላችሁ? እኔ ይሄን የተማርኩት ማለት ነው። አሁን እየሰራው የሆነ ቴክስት ገባልኝ። ቴክስቱን አነበብኩት because ስልኬ ራሱ ከፍቶ ያነባል። አነበብኩት። አሁን ያንን ቴክስት አልመለስኩም ማለት ኦፕን ሉፕ ነው። አይምሮስ ተከፈተ ያ ነገር። ስራ እየሰራሁም እንኳን ቢሆን ግን አስባለሁ ስለዛ ቴክስት። ስለዚህ የሚሻለው ምንድነው? ቴክስቱን ከመለስኩት ግን ዘጋውት ያን በረዛ ጋር አለቀ። ያልተጨረሱ ታስኮች፣ ያልተጨረሱ ኮንቨርሴሽኖች፣ ያላለቁ ሪሌሽንሺፖች ልክ እንደዛ ናቸው። ዝም ብላችሁ አንጠልጥላችሁ ተውቱና የሆነ ሰዓት ላይ ዲፕሬስድ ያለው ተጨንቅ ያለው ምንድነው ያስጨነቀ እስኪ ጻፈው ሲባል እገሌ ታዲያ ለምን አትዘጋውም? ለምን ይሄን አትቋጨው? ህይወታችሁን ሚዝራብል ያደረጉት ያወሳሰቡት ያሉት የጨረሳችኋቸው ስራዎች ሳይሆን ከፍታችሁ የተዋችሁት ፋይል ነው። ከዚህ በፊትም ብያችኋለሁ። አንድ ስራ አንድ ሪሌሽንሺፕ ከጀመራችሁ ወዴት ሊሄድ እንደሚችል ይዩት። 4 ሴት ባንዴ መጀንጀን ዲስትራክትድም ሆኖ መበታተን ነው። ስራ እየሰራችሁ አንዷ ቴክስት ትልካለች፣ ሌላኛዋ ትልካለች። ከዛ ለማን ነው መልሰው እገሌ ከምን አንፃር ነው ይሄን ቴክስት ያደረገችልኝ ለሷ እንዲህ ብላት ምን ይሆናል? ስራ ላይ ያለ ልጅ ዝም ብሎ 20 ምናምን 30 ምናምን ደቂቃ 1 ሰዓት ስለዛ ነገር በማሰብ ያሳልፋል። ጀምራችሁ የምትጨርሱ ሰዎች ነው እንጂ ዝም ብሎ መነካካት በየሁሉም ቦታ አያዋጣም። አንዳንዶቻችሁ አላችሁ ቢዝነስ መጀመርን ብቻ ፎከስ ታደርጉና እዚህም አንድ ስታርታፕ እዛም አንድ ስታርታፕ ይሄንን ጀምር የተነካካ የተከፋፈተ ነው ሁሉም ጋር ያለው ሰው ምንድነው የምትሰራው ሲባል ይሄን እሰራለሁ ብሎ ለወሬ ደስ ይላል። ግን የትኛው ነው ሪል ኢምፓክት እያመጣ ያለው? የትኛው ነው መስመር አልፎ እየሄደ ያለው? የትኛው ነው እስከ ጥግ ድረስ የተገፋ ያለው? መልስ የለም። ሁሉም ተከፋፍቶ ነው የቆመውና ስራ ላይ ብቻ ሳይሆን ፐርሰናል ህይወትም ላይ ቢሆን ከቤተሰብ ጋር ያላችሁ የሚያጨቃጨቃችሁ ጉዳይ ካለ ሄዳችሁ ክፍለ ሀገር ከሆነ አግኝታችኋቸው ዝጉት ያንን ፋይል። ካልሆነ ህይወታችሁ ሲያመሰቃቅለው ነው የሚቆየው። የሆነ የማይሆን ሪሌሽንሺፕ ውስጥ ከሆነ ያላችሁት ምናልባት 2-3 አስፈላጊ ኮንቨርሴሽኖች ሊሆኑ ይችላሉ የቀሩት ያ ሪሌሽንሺፕ ሊያልቅለት አድርጉት አውሩት ከዛ ይዘጋ ያ ፋይል። ለምን እስከ መጨረሻው ድረስ ህይወታችሁን እስኪያበላሽው ድረስ ተፈቅዱለታላችሁ? በተቻለ መጠን እኮ ፎከሳችንና ኢነርጂያችንን ታይማችንን መስጠት የምንፈልገው መልሰው ጥሩ ነገር ሊሰጡን የሚችሉ ነገሮች ላይ ነው አይደለ? ቀኑ ሙሉ ዲስትራክት የሚያደርጓችሁ ነገሮች አክሽን መውሰድ የምትችሉባቸው ከሆነ እነሱ ነገሮች ላይ አክሽን ባለመውሰድ በሩን ከፍታችሁ ታትሰቃዩ። ለዚህ ቪዲዮ የመጨረሻው